እያያየሽ ከዚህ በኋላ ትምህርት ቤት መሄድ አይመስለኝም። ልብሶቼ በሙሉ ጠባውኛል። አሁንማ የመውለጃ ወርሽ እየገባ ስለሆነ እኔው ጋር ነው መዋል ያለብሽ። እሺ ይሁን። ደግሞ ትምህርት ቤት ሄጄ እነግራቸዋለሁ። ከወለድሽ በኋላ ትምህርትሽን ትቀጥያለሽ። እሺ እድል የዘንድሮ እርሻ ምንም እህል አልያዘልንም፣ እምቢ ብሎናል። ይኸው እኔም ሶስተኛ ሰው ልጨምርብሽ። አይ እንደሱ አይባልም ልጄ። ልጅ እኮ በድሉ ነው የሚያድገው። ደግሞ ይዞ የሚመጣውን ማን ያውቃል? አይዞሽ እሺ እያይ፣ እኔው ራሴ ጠንክሬ ሰርቼ ያኖራቸዋል። እግዚአብሔር ያውቃል። እስቲ እሱ ያውቃል። አያትየዋ ግን በጣም ደስተኛ ሆነዋል። አዎ እንዴት ደስተኛ አይሆኑም? ያንን ሁሉ ልጅ ቀብረው እውነትም እድል እኮ ዘራቸውን ያስቀጥላችላቸው። አዎ ግን ደግሞ አሁን ግን ምን አመጣው? ግን ካለ አፍራሽ ነው። ያኔ እኮ ልታነቅ ስትል ነው አያትየዋ እንደዚህ ሆኑላት። አንቺ ደግሞ ያን ጊዜ ስለተናደዱባት ነው እንጂ እኮ ልጅ ስለመጣች አይደለም። አረ ያው ሁሉ ዱላና በርበሬ ማጠን ስላረገዘች መቀበያ ነው እንዴ? ሜሮን በቃሽ፣ ነገር እያመጣሽ ጭንቅላቴን አታወሳስቢው። ያው ቁጭ ብለን ካላወራን ጊዜው ሄድብኝ ነው እንጂ አፌን መክፈት ፈልጌ አይደለም። ይሁን፣ እኔ ካንቺ ወሬ ዝምታሽ ይሻለኛል። ኤፍራታ ወይ አቤት። ይቀራላ ሀሳብ ነው እንጂ ሞት አይደለም፣ ይሰረዛል። ምንድነው? እሺ ቆይ ወደ ከተማ ልውጣ ስለሆነ ለምን አብረን አንወጣም? አይ አልሄድም። ደግሞ ብርኬታ አምጥተሽ ልትዛኝ ነው። ከፍቅረኛሽም ጋር ተጣልተሻል። ባላባቱም ሞቷል። እነሱ ከመኖራቸው በፊት እኮ ይሄን ነበረ። እዛም በመሄድ ነው ደግሞ እነሱን ያገኘኋቸው። ደግሞ እኔ ሜሮን ታውቂኛለሽ፣ አንገት ማስገቢያ 70 ብር አላጣም። በእሺ ለማንኛውም አሁን ሂጂ ተዛኝ። እና አትሄጂም? አልሄድም። በቃ እኔ ልሂድ። ቻው። ወይ በሞት ነው እግርሽን አይተሽ ቆሽሿል። ቆይ መጣው ልጣሽ እያይ ምን ልትሆኚ ነው? ላጥብሽ ነው። እያይ ዝቅ ብለሽ አንቺንማ በፍጹም አይሆንም። እንዴ እኔ ማን ነኝና ነው ልጄ? ጌታዬ እንኳን ዝቅ ብሎ እግር አጥቧል። እኔ አንቺን ያጠብኩሽ እንደሆነ ክብሬ ላይ ያንስ ነው። በይ 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 እንዲ ቆሽሻሽ እያየሁሽማ ዝም ብዬ አልቀመጥም። ይቅርብኝ እያይ፣ በፍጹም አይሆንም። አየኔ ነገር ቆይ 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 ምን ነው እያይ? እንዳውም ውሃ ለብ አድርጌ ገላሽን ነው ማጥበሽ። እዛ ጤና ጣቢያ ስትሄጂ ይቆጣሉ። በዚህ ላይ ደግሞ ኮተታቸው ብዙ ነው። ለልጁ የሚለበስ ነገር ገበያ ወተን አብረን እንገዛለን። ላንቺም እንቅስቃሴ ይሆንሻል። አይ እያይ ይቅርብኝ። እኔ ምን ነው? አይ እዚሁ ግቢ ውስጥ እንቀሳቀሳለሁ። አንቺ ደርሰሽ ነው እያይ። የሰፈሩ ኖሬ ፈርተሽ ነው? እሱንም አለመድኩት። እንግዲህ ካልሽ እሺ። ቀደም እኮ ገበያ የሄድኩ ሰዓት በዛው ገዛ አልነበር? ቀልቤን ምን እንደወሰደው። ከደከመሽ ሌላ ቀን ትሄጃለሽ፣ ካልሆነ ደግሞ እነ ሜሮንን እንልካቸዋለን። አይ እኔ አያትሽ እያለሁ አይሆንም። ደከመኝ ስል ሰምተሽኝ ታውቂያለሽ? እኔው ራሴ ገዛታለሁ። እሺ እያይ ልታጠብ። እንዳውም ቆይ ውሃውን ላሙቅና ገላሽን አጥብሽ እሄዳለሁ።
ቆይ እንደዚህ አይነት ጠጅ ተማሪ ከየት አገኘ? ያንዱ አለት ነበርና ላከብሩ ይዘዋት መጥተው ሁላችሁም አንዳንድ ተማሪ ደረሳቸው። ወይኔ ረዳሞን ሌሎቹን ተዋቸው እባክህ። እሷ ግን ቆንጆ ናት። ከሴቶቹ ጋር ራሱ ስትገባ ይህን ዳክተር ነው የምትመስለው። ሲጀመርም አንተ ተማሪ ምናምን ይቀናል። ጻድዬ ስለምወጣ ነው። ደግሞ ልጅቷ ድንግል ነበረች። ጭራሽ ድንግል። ይህን ጉዳይ ቶሎ ብዬ ለኤፍራታ መንገር አለብኝ። አንድ ነገር መፍጠር አለብን። እድል አሁን ጥሩ መንገድ ላይ ትሆናለች ማለት ነው። ተመስገን። መኪናው እስከ የት ይመጣል? እዛው ድረስ እንድ ብላ ትሄዳለች። ወይም መቤቴ የአጥናፉስ ልጅ ስደውልላቸው ከተማ ወጥቷል ብለው። ወይኔ እናቴ። ታዲያ ማማ ወርቅነሽ እንጥራትና ያገላግሏታ። ምን ይሻላል? እሳቸው ናቸው የሚያገላግሉት። እንግዲህ ሁላችንስ የተገላገልነው በሳቸው እጅ አይደል? ልጥራቸው ማማ ወርቅነሽ። ሁላችንስ በሳቸው እጅ አይደል የተገላገልነው? ወሽ አይዞሽ ማማርች። አንቺ ማን ይውጭ እስኪ እስኪ ነይ አንቺ ውጭ እስኪ ነይ አንቺ ውጭ እያተወጣ አይዞሽ ማውጭ አይዞሽ እናት አይዞሽ 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 መቤቴ መቤቴ እስኪ ማማ ወርቅነሽን ጥሩልኝ እስኪ አንቺ ውጭ አይዞሽ ማርያም 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 ወይኔ ጉዴ ማማ ወርቅነሽ መጣ እስኪ ማርያም 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 ትረብሽ ትቅረብሽ አሜን 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 እንዴት ነው የሚያወ እንዴት ነው የሚያደርግሽ? እኮ ነው የምታምጪው እኮ ተንፋሽ ቁልቁል ዋጣ አተንፍሽ ወዳለ ግድ የለም እርስዎ ጸሎት ያድርጉ ዝም ብለው። ወይኔ ጉድ! እኛስ በሷ እድሜ አይደል የወለድ ነው። ልጅ አንድ ነገር እንዳትሆንብኝ ፈራሁ። ወይኔ ጉድ! ይልቁንስ ማርያም ማርያም በሉማ። ገና ልጅ እኮ ናት። አሁን መኪና ከየት ነው የምናገኘው? ከየት እናምጣ? ከየት ይመጣል መኪና? ተገላገለች መሰለኝ። እሳይ 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 ወለደ መሰለኝ። እስኪ እሳይ ተመስገን ተመስገን እሳይ 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 አንቺ ማውንስ ታከፍለሽ መጣልን እንዴ? አንተ 10 ነው መስሉ ይሰራልኝ። ሜሩ የት አሉ? እዛ ጋር የነበሩት ልጆች የት ሄዱ? እዚያ ጋር እኮ ብዙ ሰው ተቀምጧል። የትኛውን ነው የምትይ? ድሪድ ወፈር ያለ አንቺ ከወጣሽ እኮ ብዙም አልቆዩም፣ ቶሎ ነው የሄዱት። ትሽ ምን አለ ራሴ ባወራሁት ኑሩ። ምን አለ ኤፍራታ አንቺ ጋር ባልመጣ። ሰሞኑን ነው የመጡት። ሹፌሮች ናቸው፣ ይመላለሳሉ። ስማ ታውቃቸዋለህ እንዴ? ምን ነው ታጥንጃቸው አሰብሽ እንዴ? እሺ ታዲያ ምን ተሻለን? ይመላለሱ ከሆነ እናገኛቸዋለን። ስማ አንተ የሚመጡ ከሆነ ትደውልልኛለህ። እሺ የደሞኞችን መረጃ ባካ ታሽቃብጥ ይከፈልሃል፣ ትደውላለህ። እሺ በሉ ተጫወቱ ልጆች። መጣሁ እስቲ ገንፎላ ገንፋላችሁ። እሺ ያይ እድል ምንድን ነው? እድልዬ ደህና ነሽ? እንዴት ነው ልጁ? እየጠነከረልሽ ነው? ደህና ነው ፈጣሪ ይመስገን። እኔም ልጁም ደህና ነን። እጭ ኤፍራታ ይህን ፕሮቶኮል ማብዛት ነው። ይኸውልሽ እድል እርግጠኛ ነኝ የልጅን አባት ሳናገኝ አንቀር። ምን ልጆች? ምን ነው የኔ ልጅ? ምን ነው ምን ሆነሻል? አይ ምንም፣ የትምህርት ቤት ፈተና ቀንሶባት ነው። ኧረ ወደዛ የእሷ ነገር ደግሞ በትንሽ በትልቁ እንደው መፍሰልሰል መጨነቅ ጦስሽን። በሉ ብሉ ብሉ እየበላችሁ። ቢያቁም ችግር አለው? አንቺ ያምሻል እንዴ? እስኪ መጀመሪያ ይረጋገጥ፣ ሁሉም ይታወቅ። እናንተ የምራችሁ ነው የምታወሩት? አዎ
መጠጥ ቤት ነው ያገኘነው። ይኸውልሽ ልጁ ጸጉር ድሬድ ነው፣ ወፈር ያለ ትንሽ ቦርጭ ነገር ያለበት ብቻ ይሆናል አይደል? አዎ ትዝ ይለኛል። እራሱ ነው እኮ ብዬሻለሁ ኤፍራታ። ተመስገን፣ ደስ ይላል። የእውነት ነው እድል፣ የእውነት እድለኛ ነሽ። ፈጣሪሽን አመስግኝ። እዛ ቤት ይመላልሳል ተብሏል። ልክ እንደመጣ አስተናጋጁ ይደውልልኛል። ማን ነው የሚደውለው? የትምህርት ቤታችን እኮ መውጫና መግቢያ ጊዜ የሚደውለው ልጅ ሞተ። እንዴ በስመ አብ። አውቀዋለሁ። አራት ታውቁትም? እዚህ ከተማ የመጣው በቅርብ ጊዜ ነው። ሌላ ቦታ ነበር የሚኖረው። አይ በሉ ነፍሱን ይማር። እናንተ እየበላችሁ እሺ። አንቺ ምንድነው የባቴ ቁጡን የሚያስቀባጥርሽ? ወይ ለመቀየር ነው እና ወለ ለመቀየር ነው የሞት ወሬ የምትቀይር? በሉ ልጅ ተኝቷል እንዳትቀሰቅሱት። አረ ገና ከሆነ ልጅ ጀመረ እና አንቺ ምን አባሽ ስለላታለሽ? ባይሆን እኔ ከልጅ እንኳን የሚበልጥ የለም። ሃሎ ሰንበር እስከሚደርስ ግማሽ ከረሜላ ምን ይሻላል? እናት ልጆች በሉ እናንተ እስካላችሁ ድረስ የሆነ ቦታ ደርሼ ልምጣ። እዚህ ነው ችግር የለውም። እዲያ ያንቺን መኖር እንኳን ታዩ። አደራችሁን ኤፍራታ ልጄን እያያችሁልኝ መጣሁ። እሺ አስተናጋጁ አንሽለታ። ሄሎ ሰውየው መጥተዋል። ቁርስ በልተው ስለሚወጡ ቶሎ ነው። እሺ ቁርስ በልተው ስለሚወጡ ቶሎ ነው እያለ ነው። ታዲያ እንሂድ። እሺ ቆይ ምን እናድርግ? ወደዚህ ና ብዬ ያላመጣው ነገር በኋላ ነው የጠፋብን። እና እድል ሂደን ስሙን እናረጋግጥ እና እንሂዳ። እንዴ አንቺ እኮ ራስሽ አንድ ቀን እንኳን አልሞላሽም። ምንም አማራጭ የለም። እድል እብድ ናት። ልንነጣቸው እንችላለን። እና ምን እናድርግ? እኔ እኮ ግራ ገባኝ። አንቺ ልጁን ያዡ፣ እኔና እድል ደግሞ እንሄዳለን። እሺ ትንሽ ካወራችኝማ በደስታ ነው። ምንድነው? እሱ አይደለም ሜሮን። እርግጠኛ ነሽ? በደንብ አይተሽዋል? ታስታውሻለሽ? አዎ አንቺም እኮ ብታዩ ታውቂዋለሽ ብዬ አስባለሁ። እኔ እኮ እሱ መስሎኝ ነበረ። በጣም ይቅርታ አጉል ተስፋ ሰጠሁሽ። ችግር የለውም። አንቺ ምን አደረግሽ? እኔ እንደሆነ እድሌ ነው። ታስለቅሹ። እድል የት ሄዳ ነው? ሽንት ቤት ሄዳለች። ብቻዋን? ካሜሩን ጋር ሄዳለች። ወይ እርቦት ይሆናል እኮ። አላጠባችሁም እንዴ? እኔ እንጃ አላስተዋልኩትም። ቆይ ይሄን ሁሉ ሰዓት ሽንት ቤት ምን ታደርጋለች? እኔ እንጃ። ልጅቷ እኮ አራስ ናት። እስቲ ሂጂ እናያቸው። ልጁን ልቀበልሽ። እሺ ተቀበኝ። ገላገሉኝ። አሁን መታየታለች ቢሉ ምን ልል ነበር? ውሸት ግን ጨረቃ ውስጥ እንደመግባት ነው። እንዴት ነሽ ኤፍራታ? እያየ መጣች እንዴ? አሁን መጣለች። ሜሮን እባክሽ እሱ አይደለም። እንዴት ልትናደቁ እንዴ? መልኩ ምናምን ስትነግራት እሱ ነው ብላሽ አልነበር እንዴ? እሱማ ስነግራት ነው ብላ ነበር፣ ግን ያው ግጥምጥሞች ነው። ግን ተሳስታ እንዳይሆን በደንብ ታውቀዋለች። መቼም አብረው ያደረችው ልጅ፣ ለዛውም ድንግልና ነው ስለሆነች ከሰው ውጪ ማንም አያውቀውም። እንግዲህ ምንም ማድረግ አይቻልም። በይ በቃ ቻው ብለናት እንሂድ። እሺ በቃ እኔም ቤት የምሰራው ስራ አለኝ። ቶሎ
እድል ለምን ልጁን አታጠቢው? ጡቴ ደርቋል እባክሽ። እሱስ ልክ ነሽ። ምንም በልተሽው ይኑረው ብለሽ ነው። እርሻው እንደሆነ ከቀድሞውኑ እምቢ ብሏል። አሁን ደግሞ ይባስ ብሎ በጎርፍ ተጥለቀለቀ። በሳይ እግዚአብሔር አለ እናቴ። እኔስ እንደው የዚህ ልጅ ነገር ነው እያሳሰበኝ ያለው። አሁን እኮ ከፍ ብሏል። ስለዚህ ስራ መስራት ይኖርብኛል። ምን ትሰሪያለሽ? ያገኘሁትን ነገር እሰራለሁ። በዚህ ሰዓት መቼ ስራ አልመርጥ። እሱማ እውነት ነው። ክረምት ላይ ነው ሆድም የሚሰፋው። አዎ እያዬ፣ አለበለዚያማ ክረምትም ገብቷል አንችለው። ካልሆነ እያዬ ኤፍራታን ሄጄ ላማክራት እንዴ? እሱም ጥሩ ሀሳብ ነው። እንዴት ድል? ከየት ወዴት ነው ደግሞ? ምን ሆነሽ ነው የምታለቅሽው? ምንም ሳትሆኝማ አታለቅሽም። ንገሪኝ። ቤት ፈልጌሽ መጥቼ ነበር፣ የለሽም። እናቴን አግኝተሻት ነበር? አዎ አግኝታኝ ነበር። እድልዬ፣ ትላልቅ ሰዎች እኮ ነገር ከያዙ ያዙ ነው፣ መቼም አይለቁም። እኔም ሜሮንም እኮ እየተደበቅን ነው አንቺ ጋር የምንመጣው። ሰው ሁሉ ይሄን ነው የሚያስበው። እኛ ከጎንሽ ነን፣ አትስሚያቸው። ግን ለምንድን ነው የመጣሽው? ኤፍራታ፣ ይኸውልሽ ቤት በጣም ችግር ላይ ነን። የሚበላ የሚሆን ነገር ምንም የለንም። የኔን ጡት ደርቋል። ምን እንደማደርግ አላውቅም። እና ምን ተሻለ? በእናትሽ በቃ እንደምንም ብዬ ስራ መስራት አለብኝ። የምን ስራ ነው የምትሰሪው? ገንዘብ የሚያስገኝ የትኛውንም አይነት ስራ። ከዚህ በፊት እኮ ምንም ሰርተሽ ስለማታውቂ ይከብድሻል። እንደምንም እቋቋመዋለሁ። ግዴታዬ ነው ኤፍራታ። እስቲ እንግዲህ እንፈልጋለን። መቼ እኔ እንጃ። አስቸኳይ እኮ ነው ኤፍራታ። እኔ አሁኑንም ቢሆን በጣም ደስ ይለኛል። እሺ በቃ ሜሮን እንፈልጋትና አብረን እንሄዳለን። እሷ ከኛ የተሻለ ሰው ታውቃለች። እሺ በቃ ነገ ደግሞ እንፈልጋለን። ደግሞ ሲያዩሽ ህፃን ስለምትመስይ ነው እንጂ ይገኝ ነበረ። ታዲያ እሺ ምንድነው ማድረግ ያለብን? እንፈልጋለን። ዛሬ አላገኘን ብለንማ ተስፋ አንቆርጥም። ለማንኛውም ምን በቃ እሺ የኔ እህት ስራ ትቀጠሪያለሽ ብዬ ስላጓጓሁሽ በጣም ይቅርታ። እኔ ሳላቅ ኃላፊው ሌላ ሰራተኛ አስገብተውበታል። አንተ እንደዚህ ከጨከንክብኝ እኔም ጭካኔ ምን እንደሆነ አሳያለሁ።
እድል 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 አሁን የት ሄደሽ ነው የሚባለው? ይሄንን ልጅ ይዛ ዴ ልጁን ይዘሽ የት ሄድሽ? ልጁ የት ነው እያልኩሽ እኮ ነው። መልሰሽ ትጠይቅኛለሽ እንዴ? Oye,